ሰላም ውድ የቻናሌ ቤተሰቦች እንኳን ደህና ወደ ቻናላችን በደህና መጣችሁ። ዛሬ ብዙ ሰዎች የማያውቃቸውን በጣም አስደናቂ 12 የስኮርፒዮ ሰዎችን ባህሪያት እናያለን። ነገር ግን መጀመሪያ ቪዲዮውን ከመጀመራችን በፊት ላይክ፣ ኮሜንት እንዲሁም ሰብስክራይብ ማድረግ እንዳትረሱ እላለሁ። በመጀመሪያ ጠቃሚ ነገር ልንገራችሁ። በአስትሮሎጂ ስለ አንድ ሰው ለማወቅ ሰንሳይኑን ብቻ ማየት መገመት ልክ አይደለም። የጨረቃ ምልክት አለ፣ ፈርስት ሃውስ ወይም ራይዚንግ ሳይን የሚባሉ አሉ። እነዚህን ማየት ያስፈልጋል። እነዚህ ፕላኔቶችን አይተን ነው ስለዛ ሰው በደንብ ባህሪው ማወቅ የምንችለው እንጂ ስኮርፒዮ ስለሆነ ብቻ ላይ ከጥቅምት 12 እስከ ህዳር 12 ስለተወለደ ብቻ ይሄ ሰውዬ እንዲ ነው ማለት አንችልም። ግን ሁሉም ስኮርፒዮች ጋር ያለ ባህሪያትን በትንሹ በጣም ጥልቅ ሀሳቢዎች ናቸው። በጣም በጥልቅ ነው የሚያስቡት። ለምን በጣም ነው የሚጠይቁት። እውነትን ለማወቅ ዲፕሊ የሚገቡ አይነት ሰዎች ናቸው። በጣም ሰዎችን ሌላ ሁለተኛው ደግሞ ሰዎችን በፍጥነት ያነባሉ። አይናችሁ ላይ አይናችሁን ነው የሚያዩዋችሁ። እውነት እየተናገረ መሆኑን ለማወቅ እያዋሸ ነው ወይ የሚለውን ለማወቅ ስለዚህ ሰው ለማወቅ አይኑን ግንባሩን እያዩ የሚያነቡ ናቸው። በጣም ሚስጥረኛ ናቸው። ስለ ራሳቸው ምንም መረጃ የሰጧችሁም ምን እየተሰማቸው እንደሆነ አታውቁ። ዛሬ በቃ ልትይዟቸው የማትችሉ ሰዎች ናቸው። እነዚህ በጣም ጥልቅ ልክ እንደ ጥልቅ ባህር ነው የሚታዩትና በጣም ታማኝ ናቸው። አራተኛ ላይ አንዴ ካመኗቸው እስከ መጨረሻ ድረስ በቃ ያምኗቸዋል፣ ራሳቸውን ይሰጣሉ። ነገር ግን ማወቅ ያለባችሁ ነገር ቢኖር እምነታቸው ከተሰበረ ለመርሳት ይቸገራሉ። ይቅርታ እንኳን ይቅርታ ብላችሁ ይቅር ሊሏችሁ ይችላሉ፣ ግን ያረጋችሁትን ነገር መቼም አይረሱትም። ሌላኛው የጀመሩትን ነገር እስኪጨርሱ ድረስ እንቅልፍ ራሱ አይወስዳቸውም። በቃ ብዙ ነገር ነው የሚያደርጉት ማለት ነው። ሌላኛው ደግሞ ለውጥን ምን አይሉም፣ አይፈሩም። በጣም ለውጥ ይፈልጋሉ፣ ትራንስፎርሜሽን ይፈልጋሉ። በተለያየ እና በህይወታቸው በጣም ብዙ ትራንስፎርሜሽኖችን ያሳልፋሉ። ሌላኛው በጣም ጠንካራ ስሜት አላቸው። በፍቅርም ሆነ በቁጣ በደስታም ሁሉንም ነገር ምን አላቸው በጥልቅ ነው የሚሰማቸው። ሌላኛው ነጻነታቸውን በጣም ነው የሚወዱት። እነሱ ሲቆጣጠሩ ነው እንጂ እናንተ ስትቆጣጠሯቸው ምን አይሉም፣ አይፈልጉም። ሴትም ወንድም ለምን አይሆኑ። ሌላኛው በጣም ብልህ አክቲቭ ናቸው። በጣም ብልህ ናቸው። ክሬቲቭ ናቸው። እነዚህ ሰዎች ፈጠራ ይወዳሉ። የተለያዩ ሀሳቦች ወደ ጭንቅላታቸው ይመጣሉ። እነዚህን ሀሳብ ካላሳኩ መተው አይችሉም። ሌላኛው በፍቅር ጉዳይ በጣም ታማኝ ናቸው። አጋራቸውን ይጠብቃሉ፣ ፕሮቴክት ያደርጋሉ። ብዙ ጊዜ ስኮርፒዮች ይቀናሉ ይባላል፣ ግን የሚቀኑት የራሳቸውን ነገር ሲነካባቸው ነው እንጂ በሌላ ምክንያት የሚቀኑ ሆነው አይደለም። ሌላኛው ቢወድቁ ራሱ ማለት ከውድቀታቸው ተምረው ይነሳሉ። ከውድቀታቸው ተነስተው ትልቅ ደረጃ የሚደርሱ ሰዎች ናቸው። ሌላኛው በጣም በጥልቅ የሚያስቡ ናቸው። ታማኝ ናቸው። በጣም ሚስጥራዊ ናቸው። በጣም ፈጠራ በጣም ውስጣዊ ኃይል ያላቸው በጣም ጠንካራ የሆነ ውስጣዊ ኃይል ያላቸው ሰዎች ናቸው። ሌላኛው ስለ ስኮርፒዮ አትድረሱባቸው። ካልደረሳችሁባቸው እነሱ በጭራሽ ወደ እናንተ አይደርሱ። ክፉ ነገር አታርጉባቸው፣ መቼም አይረሱትም። ይኸውላችሁ የሆነ ታይም ላይ ይበቀሏችኋል። ፕላስ ደግሞ በውስጣቸው እንኳን ካዘኑባችሁ እነዚህ ኮከቦች ጥሩ ነገር አይገጥማችሁ። ልንገራችሁ፣ አታሳዝኗቸው ወይም በጣም አትቅረቧቸው። ከቀረባችኋቸው ደግሞ እንትን በሉ በቃ ከቀረቧችሁ እነሱ ጋር ከተጠጋችሁ አይቀር በቃ ታማኝ ሁኑ። በፍቅር ሪሌሽንሺፕ ጉዳይ ወንዶቹ በጣም በቃ ኃይለኞች ናቸው። የፍቅር አጋራቸውን በጣም የሚቆጡ አይነት ናቸው። ፕሮቴክት የሚያደርጉ ናቸው። ብዙ ጊዜ ስኮርፒዮ ወንዶች ምን አላቸው? በጣም ፍቅረኛቸውን ፕሮቴክት የሚያደርጉ ናቸው። በብዙ ነገር የሚያስደስቱ ናቸው። ምንም ነገር ላይ በጣም ጎበዞች ናቸው። እና እነዚህ ወንዶቹ ዌል ፍቅረኛ ካለሽ ዌል ዩ አር ላኪ በት
በጣም ኃይለኛ ናቸው፣ ቁጡ ናቸው፣ ታጋሽ መሆን አለብሽ። እነዚህ ናቸው እንጂ በጣም ጥሩ ናቸው። ሴቶቹም በጣም ጥሩ ናቸው። ላይ ካፈቀሩ ሙሉ ልባቸውን የሚሰጡ ናቸው። ግን እስኪሰጡ ድረስ ትንሽ ጊዜ የሚያቆዩ ሰዎች ናቸው ማለት ነው። ስለተከታተላችሁኝ በጣም አመሰግናለሁ። ቻናሌን ሰብስክራይብ በማድረግ አግዙኝ እላለሁ። አመሰግናለሁ።